ሰላም የተወደዳችሁ የኛ ፋሚሊዎች እናቴ ተመ በማይታሰብ ዋጋ ግን ዋጋው ቅድም ካያችሁት እንደዚህ ነበር። አሁን ግን ሰላም የተወደዳችሁ የኛ ፋሚሊዎች ዛሬም እንደተለመደው ጸዴና ቬንገር በሆነ ቪዲዮ ተመልሰን መተናል። ዛሬ ደግሞ የት ነው የምንሄደው? ዛሬ ምን ሞክርላችሁ ደግሞ በጣም ቺፕ በሚባል ዋጋ በጣም ዝቅተኛ በሚባል ዋጋ ምግብ ልንሞክርላችሁ ነው። አስባችሁታል? በአልናገርም ብሩን ብቻ እዛ ሄደን እናያለን። ምን አይነት ምግብ የጾም ምግብ ነው እንደ በየአይነት ፓስታ ምናምን ማለት ግን በስንት ብር ይገኛል? አካባቢ ደግሞ ገርጂ አካባቢ ነው። እንግዲህ ገርጂ አካባቢ ከዩኒቲ ከፍ ብሎ ነው ወደ ላይ ኪሞ ላውንጅ ካወቃችሁ ደግሞ ከኪሞ ላውንጅ ጀርባ ነው። አርከበ ሱቅ እንደሚባል በፊታ ሸራ ቤቶች ማለት ይሄ ግን ሸራ ቤት አይደለም። ሸራ ቤት አይደለም። ቦታው ሰርፕራይዝ ነው። የሚገርም ቦታ ነው። ሰብስክራይብ እያደረጋችሁ ወደ ቪዲዮ ጋይስ እንግዲህ አሁን ምግብ ቤት መተናል። እናቴ ተመ በማይታሰብ ዋጋ ግን ዋጋው ምን ነግራችሁ መጨረሻ ላይ ግን አንድ በየአይነትና አንድ ፍርፍር ነው ያዘዝነው። ዋጋ አንድ በየአይነትና አንድ ፍርፍር ነው ያዘዝነው ማለት ግን እንጃ የሚገርም ዋጋ ነው ያላቸው። ቦታው ደግሞ ስፓቱ ደግሞ ማወቅ ከፈለጋችሁ ማለት መጨረሻ ላይ ቦታውን እሺ፣ ከኪሞ ላውንጅ ጀርባ ምንድን ነው የሚለው ኒያ ቁርስ ቤት የሚባለው ማርያም ሁሉም ነገር አለው። ምን የሌላቸው ነገር ፓስታም አለ፣ እንቁላል አለ። እንቁላሉ ምናምን ራሱ በማይታመን ዋጋ ነው። ማርያምን በሚገርም ዋጋ ነው። እግዚአብሔር አዲስ አበባ ሰው እንደዚህ የሚኖራል ማለት እኮ ነው የሰራ ማሪም ከምታስቡበት እዚህ ቦታውን ሰራተኞች ምናምን ብዙ ቢኖሩ በጣም የሚገርም ቤት ነው። ይሄ ሪኮመንድ የሚደረግ ቤት ነው። በጣም አሪፍ ነው ዋጋቸው። ለቀን ሰራተኞች ምናምን በተለይ በስማም ያበደ ቤት ነው ማርያም። እና ደግሞ እንደዚህ በቃ ቤት ራሳችሁን ችላችሁ ለወጣችሁ ወንዶች ወንደላጤዎች ሴተም ከሆናችሁ ያው ነው ሴተላጤ ሲሆን ቢያንስ ቤት ነው እኮ ከምታረገው አበይ። ወንዶች ደግሞ ቢያንስ አንዳንድ ችግር አለ። በቃ ደክሞ ምናምን ከመጣ በማይታመን በሚገርም አሁን ለምሳሌ ቺፕ ኮየፈጭ ነው ሰው ለዚህ ምግብ ብሎ እዚህ ድረስ ሊመጣ ምን ችግር አለ? ሰብስክራይብ ያደርጋል። እሺ ከዚህ በኋላ ነው በቃ ርካሽ ምግብ እያሳደደን እንበላለን። ርካሽ ምግብ እያሳደደን እናንተ ማለት ርካሽ የሚባል ምግብ ርካሽ ምግብ ነው። ርካሽ በርገር ቤት ውስጥ ርካሽ በርገር እኮ ማርያምን ቪዲዮ ላይ ፕሮሞ ኮድ እያስገባችሁ አዳዲስ ሲም እያወጣችሁ 100 ብር ዲስካውንት እያደረጋችሁ ነው። ቀጣይ ደግሞ የሚገርም ቪዲዮ ሰንላችሁ እንመጣለን ብለን ተስፋ እናደርጋለን። እስከዛ እናንተ ምንድን ነው ማድረግ የሚጠበቅባችሁ? ሰብስክራይብ። ጉዞ ወደ ስንት? ወደ 1000 ምግብ ከመጣ በኋላ እንገናኝ። እንግዲህ ጋይሶች ቻማችሁ ጋይስ እንግዲህ እንደምታዩት ይሄ ነው ምግባችን። እዚህ ጋር አንድ ፍርፍር አለ፣ ሽሮ፣ ድንች፣ ምስር፣ ሩዝ እዚህ ጋር ያዋለ ይሄን የምንበላው። እጃችን ታጥቤ ልመለስ። ቻማችሁ ነው ታጥቤ ጋይሶች ይፈዋችን መጣ። ለምን እጄ ታጥቤ አጥተታል። ሽሮ አለው ከዛ ፍርፍራችን አለ። ተሙት እናንተ ይሄን ነው በ260 ብር ብቻ ሁለቱ ምግብ ማለት ነው። አንድ ምግብ 130 ብር ማርያም ብሬት መገኝ የፈተኑና የፉሉ ቪዲዮ ካያችሁት ከስተመር ሰርቪስ ወፍ ከስተመር ሰርቪስ ምናምን ተው ችግር የለም። ይሁን የሞተ በተለይ ፉሉ እንደዛ ይሰራል። በቃ ችግር የለም። እኛ ግን እህል ስለሆነ ሽሮ አስታምጣለሁ። እንዴት አደረጋችሁ ጋይሶች? እንብላ ባጎርሳችሁ ደስ ይላል። ያበደ ነው ማርያም። እዛ ፉል አንድ ቃሪያ አንድ ጆም ሙሉ ውሃ አትገዙም። ውሃ ማለት ሌላ ቤት እኮ ውሃ ካልገዛህ አይሆንም። ፍርፍራችን ቴስት ነው ያበደ ነው። ፍቅር ደግሞ ቃሪያ ይወዳል በጣም ቃሪያ ቤት ግብሬን በጣም ይጣፍጣል። ማርያም ነው። ከዚህ በኋላ እንግዲህ ከቪዲዮ ውጪ ከዚህ በኋላ እየመጣ ነው የምትፈወሰው። በቃ እስኪ አስቡት እናንተ ገርጂ አካባቢ ምግብ በእንደዚህ አይነት ዋጋ ይገኛል። ይሄ ደግሞ ሞር ሰው የበዛበት ቦታ ቢሆን
አሪፍ ነበር። በጣም ገበያ ይኖራቸው ነበር። አሁንም እንኳን አላቸው። እሱማ አሪፍ ሞር ደግሞ በደንብ ነው። እናንተስ ማን አላችሁ? እየበላ እናውሰሽ ኧረ ዘራኸው አንተ ለምን ጠላኸኝ ወንድሜ? በጣም አፍ ይከፍታል። ኧረ ቢዱ ኧረ ማርያም እኔ ምን አደረኩት? እኔ በላይ ብቻ ነው በደል የምታሳየኝ። እኔ ምንም ማለት እግዚአብሔር ትቻለሁ። ግን ቃሪያው በጣም የሚያቃጥለው ማለት በላ የማልወደው ነገር ቢኖር ቃሪያ ነው። እየበላን እንግዲህ ቃሪያውን አልጠየቁኝ። ቃሪያው እየቆየ ስትሄዱ በጣም የሚያቃጥል ቅድሙ ካያችሁት እንደዚህ ነበር። አሁን ግን ያሳፍራል። አስር ስንት ተሰጧል? 11 ሰጧለሁ። በጣም ይወዳል ማካበል ማለት ነው። እኔ በጣም እኔ ለምግብ ያለኝ ፍቅር ለነገራችሁ አልችልም። ማርያም ምግብ ግን እንደምወድ መብላት ብቻ። አሁን ይሄ ቪዲዮ ካለቀ በኋላ ይጨመር ይላል። ዛሬ ዘጭ ነው የሚያደርገው ነው እሱ ዘጭ ማርያም ነው። የልጅ አካባቢ የምትማሩ ተማሪዎች ካላችሁ እዚህ ዩኒቲ ምናምን፣ ለነገሩ ዩኒቲ ከተማራችሁ በርገር መንቀሳቀስ አውቃለሁ። ሰብስክራይብ ያደርጋችሁ ከወጣን በኋላ እንገናኝ። ዮ ጋይሶች እንግዲህ እንዳያችሁት ወዳችን እናቴ ተሞት ዝሬር በላል። ቦታው ወደዚህ ጋር እዚህ አካባቢ ነው ቦታው ማለት ነው። ይሄ ፎቆ ምንድን ነው አይታወቅም። የሆነ ሪስቴት ነገር ነው። ፓልም ሪስቴት ፓልም እግዚአብሔርን የመጣችሁ መንቁርኔ ጠገብ ብያለሁ። ሆዴ ሙልት ብሏል። አዎ ማርያምን አሁን ራሱ በጣም ነው የጠገብኩት። በሌላ እንደዚህ አይነት ቪዲዮ እንመለሳለን። ሰብስክራይብ ያደርጋችሁ ይቻማችሁ።